ሰላም እንዴት ናችሁ? ይህ ቪዲዮ ፓስፖርት ለምታድሱ ቤተሰቦች ነው። immigration.gov.et ላይ ከገባን በኋላ የዚህ አይነት ፔጅ ይመጣልናል። ይሄ ፔጅ ሲመጣ ሪጂስተር ብለን እንከፍታለን። ከዛን እዚህ ጋር አይደንቲፊኬሽን ታይፕ የሚለው ላይ ኢትዮጵያን ፓስፖርት የሚለውን እንመርጣለን። ወረድ ብለን የፓስፖርት ቁጥራችን ከፓስፖርታችን አንብበን እንሞላለን። እዚህ ጋር የፓስፖርት ቁጥራችን ከሞላን በኋላ ወረድ ብለን ፓስፖርቱ የተሰጠበት ጊዜ እንሞላለን። ክሊክ እናደርግና ብንፈልግ በእንግሊዝኛ ብንፈልግ በኢትዮጵያ ካላንደር አድርገን እዚህ ጋር ፓስፖርታችን የተሰጠበት ቀን እንሞላለን። እዚህ ጋር ፓስፖርታችን የሚያልቅበት ቀን ፈልገን እንሞላለን። መጀመሪያ በሞላነው መሰረት ፓስፖርታችን የሚያልቅበት ቀን ከፓስፖርታችን አይተን ሞልተን አክሴፕት እንላለን። ቀን ከሞላን በኋላ ሰርች ስናደርግ ስም መሙያ ቦታ ይከፍታል። እዛ ላይ ስማችን ከነ አያታችን በአማርኛና በእንግሊዝኛ በትክክል እናስገባለን። ከዛን ዝቅ ብለን የትውልድ ጊዜ በትክክል እዚህ ጋር እናስገባለን። የተወለድንበት በርዝ ዴት መርጠን በስርዓት እዚህ ጋር እናስገባና ከዛን አክሴፕት እንላለን። እዚህ ጋር ጾታችን እንመርጣለን። በትክክል የኛ ጾታ ላይ ክሊክ እናደርጋለን። ጾታ ከመረጥን በኋላ ወረድ ብለን ስልክ ቁጥራችን እዚህ ጋር እናስገባለን። አስገብተን ቫሊዴት ስንል ስልካችን ላይ የሚመጣ ኤስኤምኤስ አለ፣ እሱን እናስገባለን። ከዛን ዝቅ ብለን ዩዘር ኔም የሚል ቦታ አለ፣ ዩዘር ኔም እናስገባለን። ካፒታል ሌተር፣ ስሞል ሌተር ምልክቶችና ቁጥሮች በመቀላቀል ዩዘር ኔም እዚህ ጋር እናስገባለን። ዩዘር ኔም አስገብተን ስንጨርስ ፓስወርድ እንሰጣለን። እዚህ ጋር ፓስወርዱ ድጋሚ ኮንፊርም እናደርግና ከዛን በትክክል ፋይሉ ማስገባታችን ቼክ ካደረግን በኋላ ሪጂስተር እንላለን። ቅድም ስንጀምር ወደ ነበረው ፔጅ ስለሚያመጣን ሎጊን ብተን ከዛን ኤስኤምኤስ ኦቲፒ የሚለው ከመረጥን በኋላ ሎጊን የሚለውን ክሊክ እናደርጋለን። በስልካችን የሚመጣ ሜሴጅ አለ፣ እዚህ ክፍት ቦታ ላይ እንሞላዋለን። 6 ቁጥር ነው። እዚህ ጋር ሜሴጁን እናስገባለን። ከዛ እንደዚህ አይነት ፔጅ ሲከፍትልን ሪኢሹ ፓስፖርት የሚለውን ክሊክ እናደርጋለን። ይህ ፔጅ ሲከፍትልን ማይሰልፍ የሚለው እንመርጣለን። ከዛ ሪዝን ኦፍ ኢሹ የሚለው ላይ ኤክስፓየርድ ዶክመንት የሚለውን እንመርጣለን። የሚለው ነን ብለን እንሞላለን። ከዛን ዝቅ ብለን ሰርቪስ ታይፕ የሚለው የ5 ቀን ነው የ2 ቀን ነው ብሎ ይጠይቀናል። እኛ የ5 ቀን እንመርጣለን። ኖርማልም ይመጣል፣ ዛሬ ስለሌለ ነው እዚህ ጋር ኖርማል የሚለው ሰርቪስ ያልመጣው እንጂ ኖርማል 2 ቀንና 5 ቀን ነው የሚለን። እኛ ዛሬ የምንሰራው የ5 ቀን ስለሆነ የ5 ቀኑን ክሊክ አድርገን ከዛን አክሴፕት የሚለውም ክሊክ ካደረግን በኋላ ኔክስት እንላለን። እዚህ ጋር ስማችን በትክክል መሞላቱ በአማርኛና በእንግሊዝኛ ቼክ እናደርጋለን። ከዛን ሪጅን ኦፍ በርዝ የሚለው ቦታ እኔ አዲስ አበባ ስለሆን ከአዲስ አበባ እላለሁ። ከዛን ፕሌስ ኦፍ በርዝ የሚለውም ላይ አዲስ አበባ ብለን እንጽፋለን። ከዛ ዝቅ ብለን እዚህ ጋር ኦኩፔሽን የሚለው የስራችን አይነት እዚህ ጋር መርጠን እናስገባለን። ስራ ከሌለን ወይም ስራችን ማናውቀው ከሆነ አዘር ብለን እንሞላለን። ከዛ የስታተሳችን ካላገባን ሲንግል፣ ካገባን ማሪድ ብለን እንሞላለን። እዚህ ጋር ሲንግል ብዬ እመርጣለሁ። እኔ ሲንግል ብዬ ከመረጥኩ በኋላ ሁሉም ነገር ቼክ አረግና ኔክስት እላለሁ። ከዛን ሪጅን አዲስ አበባ ብዬ እሞላለሁ። ሲቲ እና ሆም አድሬስ የሚለው ቦታ ላይም አዲስ አበባ ብዬ እሞላለሁ። ከዛ ስልክ ቁጥሬ በትክክል ቼክ አደርጋለሁ። እዚህ ጋር ሌላ ስልክ ካለኝ በቀኝ በኩል ሌላ ስልክ ማስገባት እችላለሁ። አስገብቼ ስጨርስ ሌላም ሆም አድሬስ ሌላም ካለኝ አማራጭ የምኖርበት ቦታ ካለ እነሱ ሁሉ ካስገባው በኋላ ኔክስት እላለሁ። እዚህ ጋር ፋይል አፕሎድ የምናደርግበት ቦታ ነው። ፓስፖርታችን እንዲሁም የልደት ካርድ ካለን የልደት ካርዳችን ተራ በተራ እዚህ ጋር አፕሎድ እናደርጋለን። ስንጨርስ ኔክስት እንላለን። ኔክስት ስንል እዚህ ጋር ካንትሪ ይለናል፣ ኢትዮጵያ እንሞላለን። ከዛ በኋላ ኢንሮልመንት ኦፊስ የሚለው ላይ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚለው ወይም ደግሞ መሶብ የሚለውን እንመርጣለን። ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚለውን መርጬ አልፋለሁ። መሶብ የሚለው ከመረጥኩ መሶብ የአንድ ማዕከል ወደ ቦሌ
ያለው ነው። እሱ ሄደን እዛ አሻራ ሰጥተን መቀበል እንችላለን ማለት ነው። እኔ እዚህ ጋር የምመርጠው ግን ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ነው። ከዛን ታይም ዴት ይጠይቀናል። ዴት እዚህ ጋር ቦክሱን ክሊክ ስናደርግ ቀጠሮ ያለበት ዴት አይተን እንመርጣለን ማለት ነው። እዚህ ጋር አንድ ዴት ከመረጥን በኋላ ከዛን ወደ ታይም ስሎት ይወስደናል። ጠዋት ይመችሃል ከሰዓት የሚለው ቦታ ያመጣናል። እዛ ጋር ሄደን እኛ ታይም ስሎቱ ላይ የምንፈልገው ሰዓት እንመርጥና አክሴፕት እንላለን። ሚት ካደረግን በኋላ እንደዚህ ፒዲኤፍ ይመጣልናል። ፒዲኤፉ ላይ ኤኤፒፒ የሚለው ቁጥር ያው መክፈያ ቁጥር ነው። ይህን ፒዲኤፍ ዳውንሎድ አድርገን እንይዛለን። እዚህ ፕሪንት የሚለው ነክተር ወይም ደግሞ እዚህ ጋር የዳውንሎድ ምልክት አለ። ዳውንሎድ አድርገን ሴቭ እናደርጋለን ማለት ነው። ይህን ሴቭ ካደረግን በኋላ ምን እናደርጋለን? ኔክስት እንላለን። ቴሌብር ወይም ሎካል ፔመንት የሚለውን እንመርጣለን። ከዛን ይህን ከመረጥን በኋላ ፕሮሲድ ቱ ፔመንት የሚለውን ክሊክ እናደርጋለን። ይህን ክሊክ ስናደርግ እዚህ ከታች ፔመንት አማራጭ ይመጣልናል። ወደ ፔመንት አማራጩ ከሄድን በኋላ ንግድ ባንክ የሚለውን ሲቢኢ ሞባይል የሚለውን ክሊክ አድርገን እንመርጣለን። ከዛን ኮንቲኒው እንላለን። ከዛ በኋላ ፒዲኤፍ ይመጣልናል። ይህን ፒዲኤፍ ዳውንሎድ አድርገን እናስቀምጣለን። በዚህ ከላይ ኦቨር ባረኩበት ቁጥር ላይ ኮፒ ፔስት አድርገን በሱ ንግድ ባንክ ላይ ከፍለን ደረሰኙን ቀዩ ደረሰኝ እንይዝና ሁለቱም ፒዲኤፎች ፕሪንት አድርገን ልደት ካርድ፣ መታወቂያ እንዲሁም ፋይዳችን ይዘን ሄደን አሻራ እንሰጣለን። ኢሚግሬሽን አሻራ ከሰጠን በኋላ ቀጠሮ በነገሩን ቀን በ5ኛ ቀናችን ሄደን ከአዲስ አበባ ኢሚግሬሽን ቢሮ ሄደን ፓስፖርታችን እንቀበላለን። ፓስፖርት ለመቀበል ስንሄድ የግድ ያመለከትንበት ፒዲኤፍ እዛ መልሶ የሰጡንን ወይም ይህን ፕሪንት አድርገን ይዘን የግድ መገኘት አለብን ማለት ነው። ይህ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። የሚያስፈልጋችሁ ነገር ካለ በተቀመጠው ሊንክ ቴሌግራም ላይ መጥታችሁ መጠየቅ ትችላላችሁ። ወይም ኮሜንት ቦክስ ላይ የከበዳችሁን ካሳወቃችሁኝ ድጋሚ ቪዲዮ መስራት እችላለሁ። ቴንኪው